ከሚስት የሚፈለገው ሚስትነቷን ነው። መስገዷ መጾም አይደለም። እኔ ለኔ ምቹ ሆና አንዲት ሴት ለራሷ እንደፈለገ ቢሆን ማያገባ። እኔ ለኔ ምቹ ሆና አንዲት ሴት ለራሷ እንደፈለገ ቢሆን ማያገባ። ሚስት ለምን እንደምትገባ አላማው አልገባህ። አላማው ካልገባህ ደግሞ ከነብዩ ይያዝ። ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ለአራት ነገር ትገባለች አሉ። ቱንከሁል መርአቱ ሊአርበዕ፣ ሴት ልጅ ለአራት ነገር ትገባለች። ሊማሊሃ ወሊሐሰቢሃ ወሊጀማሊሃ ወሊዲኒሃ። ለገንዘቧ ልትገባ ትችላለች፣ ለውበቷ ልትገባ ትችላለች፣ ለዘሯ ልትገባ ትችላለች፣ ለዲኗ ልትገባ ትችላለች። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዲን ያላትን ምረጥ፣ እጅህ አመዲንካና ዲን ያላትን ምረጥ፣ ዲን ያላትን ምረጥ ብለው አዘዋል። የነብዩ ትዕዛዝ ነው። አንተ እንዳልከው ዲን ይኑራት ምን አይኑራት ምን አገባኝ አይደለም። ይሄ የእንስሳት ባህሪ ነው። የነብያዊ አስተምሮት ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ሴት ልጅን በዲኗ አይተን ጥሩ ዲን ተቅይ ሷሊህ የሆነችው እንድናገባ። ሰውየው በቤተሰቦቹ ጉዳይ ተጠያቂ ነው። በሚስቱ ጉዳይ ከሚጠብቀው ነገር ይጠየቃል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በሚስቱ ጉዳይ ትጠየቃለህ። ለምን ሙተበርጃ ሆና ወጣች? ለምን አጅነቢ ጋር ስትዘያየር ዝም አልካት? ተገላልጣ ስትወጣ ለምን ዝም አልካት? ለምን ቁርአን የአላህን ቃል ለምን አልቀረችም? ለምን ሸሪዓዊ ዕውቀትን አልወሰደችም? በእያንዳንዷ ነገር አላህ ሱብሓነሁ ወተዓላ ይጠይቃል። ቤተሰቦች ካሉ በቤተሰቦች ጉዳይ ይጠይቃል። ልጆች ካሉ በልጆች ጉዳይ በስነ ስርዓት ለምን አላሳደግም ትጠይቃለህ። ምን አገባኝ ብሎ ኑሮ የለም ኢስላም። እያንዳንዱ ነገር ስርዓት አለ። ይህንን ስርዓት የምታገኘው ደግሞ አይምሮህንም ልብህንም ሐቅን ለመከተል ክፍት ስታደርግ። አለበለዚያ የነቢዩላህ ኑህን ሚስትና የነቢዩላህ ሰለላሁ ዐለይሂ ወሰለም ሚስት እነዛ ሙእሚን ተቅዮችን እንዳወዳደርከው ነገሩ ይዛባባል። ጠቅለል ስናደርገው የነቢዩላህ ኑህን ሚስትና የሉጥን ሚስት ካፊር መሆናቸውን አላህ ሱብሓነሁ ወተዓላ የነገረን መጥፎ ሴቶች መሆናቸውን አላህ በግልጽ ቁርአን ላይ የጠቀሰልን ነገር ነው። አይሻ ረዲየላሁ ዐንሃን ደግሞ በጅብሪል አማካኝነት እንኳን ለነቢዩ ሰለላሁ ዐለይሂ ወሰለም ሰላም ታድርስላት ተብሎ የተባለላት ታላቅ ሴት እንዲህ የመሰከሩላትን የሚወዷትን ለኑሮም የተመቻቸውን ሴት አንተ አንስተህ ከማን ጋር አወዳደርክ? ከካፊሯ አዛ ከምታደርገዋ ሴት ጋር ማለት አላህ ይጠብቅ። ይህ እንግዲህ ቅድም እንዳልኳችሁ የአኢሻን ረዲየላሁ ዐንሃ ዝቅ የማድረግ የሺዓዎች አፍካር ናትችም ልንነቃ ይገባል ማለት ነው። ሌሎችም ቪዲዮዎች አሉ። በዚህ አይነት ሁኔታ ትክክለኛ አይምሮ ካለው ሰው የማይጠበቅ ወጣ ያሉ ከኢስላማዊ ስርዓቶች ወጣ ያሉ አነጋገሮች የሚናገራቸው ንግግሮች አሉ። እነሱም ላይ ኢንሻአላህ ዝርዝራዊ መልሶችን አንዳንድ ቪዲዮዎች ላይ እሰራለሁ፣ መሰራት ያለበት ቪዲዮ ላይ ማለት ነው። በዚህ መልኩ መልስ ሊሰጥበት የሚችል ነው። ስለዚህ ይህንን ሹብሃ ጠቅለል ስናደርገው ሴት ልጅ የምትገባው አንተ እንዳልከው ለስሜት ብቻ አይደለም። እኔ ምን አገባኝ ለእኔ ከተመቸችኝ አልክ። ለስሜት ብቻ የሚሮጥ የእንስሳት ባህሪ ነው። ሴት ልጅ የምትገባው ለአራት ነገር ነው። ከአራቱ ነገር ዲን ነው ዋነኛው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ዲንን መምረጥ ደግሞ ይሄው ሸሪዓዊ እንትን ነው። አንተ እያልክ ያለው ደግሞ ምንድነው? ብትሰግድ ብትጾም ምን አገባኝ ዋናው ለኔ ከተመቸችኝ ያልክ፣ ይሄ ቁርአንም ሐዲስም የማያስተላልፈው ውድቅ የሆነ አስተሳሰብ ነው። በዚህ መልኩ መልስ የምንሰጥበት ይሆናል ማለት ነው። አላህ ስብሐነሁ ወተዓላ አስተሳሰባችንንም አስተያየታችንም በቀደምት ትውልዶች ነብዩ ሰለላሁ ዐለይሂ ወሰለም በላጭ ትውልዶች ባሏቸው ትውልዶች በእነሱ አስተሳሰብ መሰረት የተገነባ አላህ ያድርግልን። የቁርአንና የሐዲስን ትክክለኛ ፈህም የሰሃቦችን አረዳድ አላህ ይወፍቀን። ወሰላሙ አለይኩም ወረሕመቱላህ።